ለጌታ የሚገባ ጭብጨባ እግዚአብሔር የተባረከ ይሁን። ጌታ ይባረክ። ቀን ሁሉ የጌታ ነው። ሰኞም የጌታ፣ ቀጣዩ ሳምንት ሰኞም የጌታ ነው። እንግዲህ ቀን የኔ ነው ብሎ ማክሰኞ 30 የሚል ሰይጣን 30 አንድም ለሰይጣን የለም። እስኪ ቀን ሁሉ የጌታ ነው የሚል ባሰው ለቀኑ የተነሳልንን እግዚአብሔርን እንደገና በጭብጨባ ጌታ ይባረክ። ሃሌሉያ። እኛ ኖርማል የነበረውን ቀን ተራራርጎ ሰይጣን ሲሉ ነበረ፣ እግዚአብሔር ግን ደለደለው። እንግዲህ በዚህ ቀን በምስጋና እንደምንገናኝ እግዚአብሔርን ትልቅነት ያመንን ዛሬ ሳምንት በብዙ በረከት ወጥተናል። አዎ አንድ ሰው ጸጉሩ ሳይነካ፣ ንብረቱ ሳይነካ፣ ልጆቹ ሳይነኩ፣ ከተማው ሳይነካ ሁሉን ለተቆጣጠረልን ጌታ እልልታ ቀን ነው ዛሬ። ብዙ ክብር ለመስጠት ተቀጣጥረን ነው ከመንፈስ ቅዱስ ጋር የተገናኘ ነው። ቀጣዩ ሳምንታችን የምስጋና ነው። ሃሌሉያ። በይሉ ሳይከፈል ያመሰገንነው ጌታ ከፍሎ አሳይቶናል። አንዳንዶችን ሰይጣን ብዙ ሰው ሳውዝ አፍሪካ አመሉ ነው ብሎ የሚዋሽ ሰይጣን አለ ነው። በዛም ቀን የተበላም አለ ሞታም አለ እንዳይመስላችሁ። የተጎዱ ቁጥራቸው እጅግ ብዙ ነው። ያልተጎደለው እጅግ ብዙ ጻድቃን ስለሆነ አይደለም፣ ከምሕረቱ የተነሳ ነው። አንደስ ቆሙና ለጌታ ደግማችሁ ክብር ስጡ ባካችኋል። የራራላችሁን እግዚአብሔር እናመስግኑ ባካችሁ። በአእምሮ ብቻ አትሁኑ፣ በመንፈስ ሁኑ። ለእግዚአብሔር ወንዱ ሴቱ እልል ይላል። ደግማችሁ እልልታ ሆይታ ክብር ይሁን፣ ክብር ይሁን፣ ክብር ይሁን። ብዙ ሰው በቆሙ ነው የሚሄደው። ብዙ ሰው ጥላው ነው የሚሄደው። ልቡ ብዙ ነው። እግዚአብሔርንም እያመንም ጌታ አለኝም እያልንም ሰይጣን ግን ጆሮአችን ላይ ኩሽ ብለው አየሩን የያዘው ያስፈራራ ነበር። ጎልያድን በአፍጢሙ የጣለ ጌታ በዳዊት እንደመጣ ዛሬ በልጁ መንፈስ መጣለን። ቀኝ እጃችሁን ዘርግታችሁ ለዘላለም በሉ እስኪ አለ እግዚአብሔር አለ በሉ እስኪ ድገሙና እግዚአብሔር አለ በሉ። የፎከረ ወደቀ፣ አሁን ብነሳ ይወድቃል። እግዚአብሔር ግን በዙፋን ላይ አለ። ጮና ሃሌሉያ በሉ። ድገሙና ከዚህ በላይ በለው እንደገና ያለና የምኖር እግዚአብሔር ይገባዋል። ሃሌሉያ። ከፀሐይ መውጫ እስከ መጥለቂያ ክብር ለእግዚአብሔር፣ ክብር ለአብ ይሁን፣ ክብር ለታረደ በግ ይሁን፣ ክብር ለመንፈስ ቅዱስ ይሁን፣ ለአጽናናን ይሁን። እግዚአብሔር ይባርካችሁ፣ እግዚአብሔር ይባርከን። ሃሌሉያ። ኢየሱስ ያድናል። እግዚአብሔር ይባረክ። ተከታታይ ሳምንታት ስለ መንፈስ ቅዱስ ኃይል ስለመቀበል እየተካፈልን ነበር። አያችሁ፣ እግዚአብሔር ክፉ ቀን ከማምጣቱ ቀድሞ ያስታጥቃል። የታጠቀ ሰው እኮ ቀጣዩን ቀን ይዘጋጃል። እግዚአብሔር ባዶአችን እንዳንቀር አስቀድሞ ኃይልን ይሰጠን ነበር። ሰው ኃይል ካለው ይቋቋማል። ክሊክስ ጋር የተለያየ አይነት ሐኪም ቤት ወይም ደግሞ እንትን መደርደሪያ ላይ በሽታ መቋቋሚያ የሚረዱ ቫይታሚንስ የሚባሉ አሉ። እነኚህ ሰውነትን የሚገነቡ የሚባሉ አሉ። ቫይታሚን ዲ፣ ዚንክ ምናምን የሚባሉ ዚንክ የሚባሉ አይነት ነገሮች አሉ። እና እኛ ምንድናቸው? ሰውነታችን ደካክመው በሽታ በመጣ ጊዜ ወዳው እንዳያጠቃን ሰውነትን ቀድመው የሚያዘጋጁ የሚባሉ አሉ። ስለዚህ በጣም እዚህ ሀገር ሰው በጣም ይጠቀማል። እኛ ብዙ አናረገውም እንጂ ለምን? ሰውነት በመጣ አየር በሲዝን በወቅቱ ላይ በክረምት ከመጣ ፀሐይ ከመጣ የተለያየ ጊዜ አጥቂ ነገሮች ስላሉ ሰውነት ሬዲ ከሆነ በሽታም በራሱ ያለ ሕክምና ይቋቋማል ብሎ ስለሚሉ ነው። ሳይንስ ያጠናውን ነው የሚሉት። ጠቃሜታ አለው በራሱ ክፋት የለው። ነገር ግን መንፈሳዊ ዓለምን ለመቋቋም እስካሁን ድረስ ሐኪም ዝግጅት አላደረገም። አልሰማችሁም? አጋንንትን ለመምጠጥ እስካሁን ድረስ ፕሮፌሰሮች ጥናት የላቸው፣ አልደረሱበትም። ሰይጣን ቢመጣ ተከላከል የሚል ክፉ ነገር ወደ አንተ እንዳይቀርብ፣ መቅሰፍት ወደ ቤት እንዳይገባ የሚል መከላከያ
ወደ የትኛውም አይነት መድኃኒት መሸጫ ብትሄዱት ዶክተሮችን ብትጠይቁ የለም። ኤክስሬ የላቸው፣ ላብራቶሪ የለም፣ ሲስካን የሚባለው ነገር የለም። ሲስካን የሚባል ምንም አይነት ጥበብ የለም። ነገር ግን ለእኛ አለ። እግዚአብሔር ቃል እንደዚህ ይላል፣ ኃይልን በሚሰጠን በክርስቶስ። አጠገባቸዋለሁ ዞር ብለህ በአጠገቤ ሺህ ወድቆ አይቻለሁ ብለው ባካቸዋለ ድገሙ ነው ብለው ሰው ጋር ጠጋ ባሉና በአጠገቤ ሺህ ነው የወደቀ በል እስኪ 10,000 በቀኝ ወድቋል በል እስኪ ጠላቶቼ ሲወድቁ አይቻለሁ በል እስኪ በላያቸው ላይ ተረማመድኩባቸው በል እስኪ እንዴት እናገራችኋለሁ። የጨለማ መንፈስ ተገዝቶልሃል። ሄሎ የታጠቀ መንግስት አይደለም፣ የታጠቀው ቦምብ አይደለም፣ የተቀባው መንፈስ፣ የተካፈልከው መንፈስ እግዚአብሔር ኃይል ይባላል። እንግዲያውስ የእግዚአብሔር ኃይል የተካፈልንበት ያለው እሱን የተካፈልን ነው ያለነው እና ሐሙስ ምሽት አስገራሚ ምሽት ነበር። ሐሙስ ቀን ያላችሁ ሰዎች አላችሁ። ዛሬም በዚሁ መንፈስ እንቀጥላለን። ስለ እግዚአብሔር ቅባት ማለት ነው። ስለ ቅባት የተካፈልን ነው። ጌታ ይባረክ። ዛሬ ለመነሻ ትንቢተ ኢሳይያስ ምዕራፍ 61 ቁጥር 1 እስከ 3 እናንብብና ጌታን እናመሰግናለን። ቀጥልን አምልኮ አለ። ባለፈው እንዳልኳችሁ አብረን ደግሞ ለማመስገን የምናረጋቸው ብዙ ነገሮች ከኋላ አሉ። ቶሎ ቶሎ ብዬ እንቃላብን። ትንቢተ ኢሳይያስ ምዕራፍ 61 ሃሌሉያ። ማን ነበር የደረሰ? አንድ ሰው ቢያነብ ደስ ይለኛል። ጆሲ ድምፅ ከፍ አድርጋለሁ። ያ የጌታ እግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምሥራችን እሰብክ ዘንድ እግዚአብሔር ቀብቶኛልና፣ አሜን። ልባቸው የተሰበረውን እጠግን ዘንድ፣ ለተማረኩትም ነፃነትን፣ ለታሰሩትም መፈታትን እናገር ዘንድ ልኮኛል። የተወደደችውን የእግዚአብሔርን ዓመት አምላካችንም የሚቀበልበትን ቀን እናገር ዘንድ፣ የሚያስደስቱትን ሁሉ አጽናና ዘንድ፣ እግዚአብሔር ለሕዝቡ የላካቸውን የጽድቅ ዛፎች እንዲባሉ ለጽዮን አልቃሾች አደርግላቸው ዘንድ፣ በአመድ ፋንታ አክሊልን፣ በለቅሶ ፋንታ የደስታን ዘይት፣ በሐዘንም ፋንታ የምስጋና መጎናጸፊያ የሰጣቸው ዘንድ ልኮኛል። እግዚአብሔር ይባርክ። በላይ በኩል ቁጥር 1 ላይ ምንድን ነው የምለው? የጌታ የእግዚአብሔር መንፈስ ሁሉ ሰው ይናገራል። የጌታ የእግዚአብሔር መንፈስ እስኪ በለው እንቃል 1 2 3 በእኔ ላይ ነው አይደለ? ድገሞት እንቃል የጌታ የእግዚአብሔር መንፈስ በእኔ ላይ ነው። ዌልካም ዴቭ ረዥም ጊዜ ስላላገኘው ዛሬ ስላየው ደስ ብሎኛል። በኋላ ብዙ ዌልካም የምንላቸው ልጆች አሉ። ያ ዳዊት የተቀባ ነው አይደል? ስለዚህ መንፈስ ቅዱስ ዛሬ ለብዙ ሰው በላያችሁ ላይ ጂኒ አይቀመጥም። እስኪ በእኔ ላይ የጌታ መንፈስ እንዲቀመጥ ፈልጋለሁ የሚል ሰው ጀግና ሰው ቀጥታችሁ እንደዚህ አርጋችሁ ወደ ላይ ዘርግታችሁ እንደዚህ በለው፣ በእኔ ላይ ክፉ መንፈስ አይቀመጥም በለው። እስኪ አለ በእኔ ላይ የሚቀመጠው በለው። እስኪ አለ የጌታ የእግዚአብሔር መንፈስ ነው። አይገርማችሁ? ይኸው መንፈስ እንደተቀመጠ ሰው መንፈስ የተቀመጠበት ሰው መታወቂያ ነው። የጌታ የእግዚአብሔር መንፈስ ያለው ሰው፣ የጌታ የእግዚአብሔር መንፈስ የተሸከመች ሴት ተራ መሆን አይቻልም። እግዚአብሔር የመጣ ነፋስ ሁሉ ይዟት አይሄድም። ፔስታል አይደለች፣ ከበድ ያለ መንፈስ አለ። ይኸውላችሁ የወጣው ብዙ ነገር ካለበት መንደር ሊሆን ይችላል። የና እንትና ትንሽ ቀበሌ አይደለም፣ ኒውስ ተራምስ ላይ ታውቅ ይችላል። የእናንተ ቤት፣ የእናንተ ዘር፣ የእናንተ ማንነት፣ ትምህርት ቤት፣ አገር፣ መንግስት ማቅ ታሪክ ሊኖር ይችላል። ግን አንድ ነገር አለ። ከላይ ያለ መንፈስ፣ የጌታ መንፈስ፣ የእግዚአብሔር መንፈስ ያረፈበት ሰው ተራ ሰው መሆን አይችልም። ይህንን ቃል ቶሎ ብላይ አሜን ብላይ ተቀበል። ብናወዳደር አንዳችን ከሌላ የምንበልጥበት እጅግ ብዙ ነገር አለ። ወዳው በፎርም ላይ የትምህርት ደረጃ ሲባል እንለያያለን።
የእውቀት ደረጃ እንለያያለን። የሥራ ልምድ እንለያያለን። በዕድሜ እንለያያለን። በጾታ እንለያያለን። በጉልበት እንለያያለን። ብዙ ነገር ላይ አንዳንዶቻችን ወደ ኋላ ልንል እንችላለን። በተለያየ በገንዘብ በሀብት ባለ ልክ ትለያያለን። እቺ ዓለም በብዙ ነገር ሰዎችን በጣም በብዙ ነገር ግሬድ ታወርዳለች። ነገር ግን እዚህ ጋር ባለቀው እግዚአብሔር ሲመርጠን አንድ ነገር ኢትዮጵያ አይደለም። ገና ጣተኞች ሳለን፣ ገና ጣተኞች ሳለሽ፣ ገና ቁጣ ልጅ ሆነ ሳለ የሲኦል መስቀል ሲያውቅ ኢየሱስ መጣና ስለ ጣተኞች በመስቀል ላይ ሞተ። የለም እኮ ምንም መስፈርት የምትወደድበት የለም፣ የምትገኝበት የለም። አንድም መልካም ነገር አልተገኘብንም። መልካሙ ጌታ ግን መጣለን። አብ የወደደው አብ የተቀበለው ስለኛ ኃጢአት ሆኖ በመስቀል ላይ ተቸንክሮ በኃጢአተኞች ቦታ ተወግቶ ደካሞችን ከየጥጉ እየጠራ አስገባቸው። ይሄ ነገር ካላስጨዋይ ሌላ ነገር ሊያስጨዋይ አይችልም። ጩና እስኪ አሜን በሉ እባካችሁ። መጽሐፉ ብርቶች ሳለን አይደለም ነው፣ ደካሞች ሳለን። ይኸውላችሁ በጣም ብዙ ሰው የሚገኝበት ቦታ የት እንደሆነ ታውቃላችሁ? ብዙ ሰው ብዙ ቁጥር የሚገኘው ደካማ፣ ብዙ ቁጥር በዓለም ላይ ደካማ ቁጥር አለ። እቺ ዓለም የብርቶች ጥቂት፣ የአዋቂ ጥቂት፣ የሀብታም ጥቂት የሚሰውራት ዓለም ነች። ጥቂት ኃይለኛ፣ ብዙ ደካሞችን እንደፈለገ ነው የሚወስደው። በጥቂቶች ነው እንጂ ዓለም የምትመራው የምትናወጠው። ወደ ፈለጓት ይወስኗታል። ብዙዎች ለጥቂቶች ተገዥ ናቸው። እነዚህ ጥቂቶች የሚባሉ ደካሞች የሚባሉ ናቸው። አንድ ትልቅ ጥሪ ዛሬ አለ። አሜን። ደካሞችን ብርቶች የሚያደርግ አጠገባችሁ ያለው ሰው የሰይጣን መጫወቻ መሆን ቀረበ ነው ነገር ነው። ባካችሁ አለ በል ቀና ብላ አሜን። አጠገብ ያለው ምስኪን ሊሆን ይችላል፣ ባል ያው ጎረቤት ሊሆን ይችላል። ያ ሰውና ተራ ሰው ላትሆን በሉ ባካችሁ። ምስኪን ላትሆን በሉ እስኪ ባካችሁ። መንፈስ መጣ፣ ደሙ መጣ፣ ብርቱ መጣ፣ ኢየሱስ መጣ። ማንም እንደ ኳስ ሳሙኑ በዓለም ላይ እንደሚጫወቱት ኳስ ከዚህ እየለጉ ከዛ የሚጠላለፉ በማንም እጅ እየገባ የምትመታ በሆነ አየር የተሞላ ፕላስቲክ አይደለም። የተሞላሁት መንፈስ አለ። አንድ የሞላን ክብር አለ። የተሞላሁት ማንም የሚጠልስ አይደለም። ፊቴ ስታይ ከራሳው ነው። አንተ ስትታይ ከራሳው ነው። ገጠር ላይ ተወልደሃል። ዘር ማንዘር አይታወቅም። ከላይ የሚመጣ ክብር ግን መጣለን። አንድ ቆሞ ቢጮህ ሰው ካለ ባካችሁ ዛሬ ይሄ ጉባኤ እስኪ እግዚአብሔር አለ በሉ ባካችሁ። አለ በእኔ ውስጥ ያለ በሉ ባካችሁ። በዓለም ካለው ከአያሌው ኃይል፣ ከጠቢባን ኃይል፣ ከገንዘብ ኃይል፣ ከሰዎች ኃይል ይበልጣል በሉ ባካችሁ። ጩና ይበልጣል በል። እግዚአብሔር አለ በሉ። እግዚአብሔር አለ በሉ። ከእኔ ጋር በሉ። በመንፈሱ በውስጤ አለ። አመስግን ባካችሁ፣ አመስግኑ። ተረፍ በሉ ባካችሁ። ስሙኝ። ውራ ባህዲ ጋባጋስ ተራ አርጎ አንገት ላይ ገመድ ጨምሮ እንደ በግ የሚጎትት የዚህ ዓለም ጨለማ ተሰባብሮ ይወድቃል። እግዚአብሔር ኃያል የሚያደርገው ደካማውን ጠርቶ የዚህ ዓለምን ብርቶችን ለማሳፈር፣ ጠቢባንን ለማሳፈር፣ አዋቂዎችን ለማሳፈር ዱላ ዛማሃት ያናማሳ መዳኑ ትዝ የሚለው ሰው አለ እዚህ ውስጥ። እኔ ትምህርት የለኝም፣ ገንዘብ የለኝም፣ ጥበብ የለኝም፣ ግን መዳን ላይ እርግጠኛ ነው የሚል ሰው አለ። ኢየሱስ ያለው ሰው አለ። ጮና ኢየሱስ በለው። በአንተ ቤት ያለው ሕይወት የትም የለም። ከደረስከቱ መጀመሪያ ይሄ ቅባትን መስበክ፣ ኢየሱስን መስበክ ያስጨዋቸው ይሄ ቅባት። እኔ እኮ ብዙ ሰው ብትጮህ ደስ ይለኛል። እዚህ ብሎ እኔ ጩህ ስላልኩ ሳይሆን ይሄ እሳት ገብቶ ያስጨዋቸው። ውይ ለምን ታውቃላችሁ? ኢየሱስ ብድግ አለና ትንቢተ ኢሳይያስ ምዕራፍ 61 በቤተ መቅደሱ ላይ ከፈተና አነበበ። እንዲህ ብሎ የጌታ የእግዚአብሔር መንፈስ በእኔ ላይ ነው አለ።
ሁላችሁ ስሙኝ፣ ቀናላችሁ አይናችሁ ስለማይ ልጆችን ትሪት እያደረጋችሁ ከስብከት እንዳታስወጡኝ። በጣም ሲሪየስ ናችሁ። ስሙ። ለምን ብሎ ታውቃላችሁ? ብዙ ሰው እኛ ጣተኛ፣ እኛ ደካማ፣ እኛ ምናምን በቃ ፊትና በሚመስል እኔ ጋር አለ ለማለት እኔ ጻድቅ ነኝ፣ እኔ እግዚአብሔር ልጅ ነኝ፣ እኔ ድኛለሁ ለማለት እንፈራለን። ብዙ ጊዜ የምንቀበለው ሽንፈትን ነው። እኛ በሽንፈት ቦታ ላይ በሁሉ አለን። በተቻለ መጠን ደግሞ የጋራ ጉዳይ ውስጥ አለን። በግል የእግዚአብሔር ልጅነት ላይ ያለንን ኮንፊደንስ ብዙ ጊዜ አናውጅም። ዳትስ ዋይ ሰይጣን በግሉ ይመጣና ልክ እንደ ጎልያድ ከእናንተ ብርቱ ሆነ ሰው ይግጠመኝ የሚለው ሰው በግሉ ብርቱ ስለማይሆን አየህ። ዳዊት ለዚህ ነው የማንም ልብ አይውደቅ ያለው። ወድቋል። አዎ። ሰዎቹን ደግሞ ጎልያድ የጠራው በግሩፕ አይደለም፣ በግል ነው የጠራው። ቅባት በጣም ኢምፖርታንት ነው። እንደሆነ ታውቃላችሁ። ቸርች ላይ በጋራ እናመልካለን፣ ቤተሰብ ላይ በጋራ እናመልካለን። ፈተናህን ግን ብቻ ነው የምትጋፈጠው። ጠላት ግን ብቻ ነው የሚያገኝ። ችግር ግን ብቻ ነው የሚያገኝ። እየሰማችሁ ነው? ሄሎ፣ እየሰማችሁ ነው? ጭንቀት ግን ብቻ ነው የሚያገኝ። በሽታ ግን ብቻ ነው የሚያገኝ። ድህነት የጋራ የለም፣ ብቻ ነው የሚያገኝ። ሳምራት መውጣት ያለብህ ደግሞ ብቻ ነው። እኛ ስላልክ አይለቅም። ብዙዎች እኛ በምንድንበት አንዳንዱ እኛ አይለም ከእኔ ጋር ያለው ነው። መጽሐፉ እንደዚህ ነው። ከእኔ ጋር ያለው የማንም ልብ አይውደቅ፣ እኔ ዛሬ ይገጥመዋል። ዳዊት ምን አደረገ? ንጉሥ መጣና አንተ እኮ ብላቴና ነህ አትችለውም። አየህ፣ አትችልም እየተባሉ የቻሉ ሰዎች ልዩነታቸው አንድ ነው። የጌታ የእግዚአብሔር መንፈስ በእነሱ ላይ እንዳለ እርግጠኛ መሆን። በዚህ ቤተ ክርስቲያን ላይ ዛሬ እግዚአብሔርን ቃል ደጋግማችሁ ልንሰሙ ልትኖሩ ልንገባ የሚፈለገው ምንድን ነው? ጌታ የጋራ ሰብስቦ እውነት ይገልጥልንና በግል ግን ልንቀበል ይገባል። እኔ ስለ እናንተ እንጀራ አልጠግብም። ሰማችሁ? ዛሬ ለእናንተ እኔ ምሳ አልበላም። እኔ ስለ እናንተ ጥማት ውሃ አልጠጣም። የተጣማው ሁሉ ወደ እኔ ይምጣ ነው ያለው ጌታ። አጠገባችሁ ያለውን ሰው ለአንተ የተዘጋጀ ኃይል አለ አይለፍህ ብሎ ለነገሩ ባካቸዋል። ድገመውና አታሻጋግረው ብሎ እስከ ራሴ ተፈልጋል ተባበሉ። ዛሬ ለአንዳንዶች በኢየሱስ ስም የተለየ ኃይል ያገኛቸዋል። እስኪ ቅባት ብሎ ባካቸዋል። ቅባት በዚህ ቦታ ላይ የተወሰነ ነገር ላሳያችሁና እንጸልይ። በኢሳያስ ሁለት ነገር በአንድ ነው የተናገረው። አንደኛ በእሱ ሕይወት ውስጥ ያለው የእግዚአብሔር ኃይል ነው የተናገረው። ሁለተኛ ሊመጣ ያለው መሲሁ የሚናገረው ነው። ስለዚህ ኢየሱስ በመጣ ጊዜ ፒክ ያደረገው ስለ እኔ የሚያወራው ጥቅስ ነዋልና እሱ ነው የገለጸው። ዛሬ ስለ እኔ ነው እግዚአብሔር የሚያወራው የሚለው ሰው ላይ ያገኘዋል። ይለው ዛሬ ስለ እኔ መልእክት አለ። እስኪ ስለ እኔ በሉ ባካችኋል። ቅባቱ ስለ እኔ ነው በሉ እስኪ አለ። የጌታ የእግዚአብሔር መንፈስ በእኔ ላይ ነው። በእኔ ላይ ነው። ሁለት ነፍሳት ስብከት ስለማይሰሙ የጠፋው በጊዜ አካባቢ ያለ ምን ላድርግ እኔ አንዳንድ ዳቁን የሚያደርገኛል። የፓስተርነት ነገር እኮ ችግር ነው። እሺ አጠገባችኋለሁ። ዞር ብላችሁ እግዚአብሔር የሚባል አምላክ የሚቀባ አምላክ ነው ብሎ ነገር ባካቸው። ስም ብቻ ሳይሆን የሚገለጥ አምላክ ነው ብሎ እስኪ ባካቸው። ለረጅም ዘመን የጠራው እግዚአብሔር ብሎ ባካቸው። አሁን ግን ይገለጣል ብሎ እስኪ የሚገለጣው ብሎ እስኪ እየቀባ ነው ብሎ እስኪ ዛሬ እንደዚህ እናገራለሁ። ጎልያድን መጣል ብቻ ሳይሆን ቀድሞ ይቀባሃል። ጎልያድን ከመጣል በፊት አንተ ተቀባ። የቅባት ኃይል ይቀጥላል። የጌታ የእግዚአብሔር መንፈስ በእኔ ላይ ነው። ምንድን ነው በላችን ላይ ምን እንዲቀመጥባችሁ ትፈልጋላችሁ? ቅባት ያለው ሰው ደፋ። ቅባት ያለው ሰው ይኸው ሰይጣን ትቃጣሪዝ ያድነናል። የምናመልከው አምላክ ሄሎ ያድነናል። እስኪ የሚያመልከው አምላክ ማዳን ይችላል። ወልባካቸው አለ ሰይጣን የመጨረሻ ማስፈራራቱ አንዴን ደሃ ማድረግ አይደለም ጋላለው ነው። የመጨረሻው በቃ ትልቁ ማለት ሞት ነው አይደል? ነገር ግን ኢየሱስ መጣና በሞት የሚያስፈራራው በሞት ላይ ስልጣን ያለውን ይላል አይደል? ዕብራውያን ላይ
በሞቱ ሻረው። አሜን። ኢየሱስ በሞተበት ቀን የሰይጣንን ኃይል ነው የሰበረው። በሞት ፍርሃት በባርነት የሚመላለሱትን ነፃ ለማውጣት ኢየሱስ ሞትን ገደለ ነው። ለካ ሞትም ይሞታል። አሜን። የተቀባ ሰው ከሆንክ ብለው ባካችሁ የሞታ ሞት አያስፈርህም ብለው አያስፈርህም። እስኪ ሞትህ ሞቷል ብለው ሊባካችሁ ማለት እንዲህ ሊዲያ እንደ እኔ ውድ ባለቤት በለው ንገረው ሞት በለው ተባብለው አጠገባችሁ ያለ ሰው ሞቴ እስኪ ሞቴ ሞቷል ብለው እስኪ ማለት ነው። የራሱ ትርጉም ይፈልገው አላስረዳችሁም። መንፈስ ይግለጥላችሁ። ሞትን ገደለው። በአማኝ መንደር ላይ ሞት ሞቷል። በትንቢተ ኢሳይያስ ላይ ደግሞ ምን የሚል ቃል አለ? ሞትን ዋጣው። ሞት ይውጣል እንጂ አይዋጥም። እግዚአብሔር ጋር ሲመጣ ግን ይዋጣል። ቅባት ጋር ሰፈር ግን ይዋጣል። የሞት ኃይል ይዋጣል። የክፋት ኃይል ይዋጣል። አምናለሁ ተቀብሎ የሚከበር የቅባት ኃይል በእናንተ ሰፈር ላይ ክፉን ይወጣ። እስኪ አልዋጥም በሉ፣ ሕይወቴ በሉ፣ ሰላሜ በሉ፣ በረከቴ በሉ፣ ከፍታዬ በሉ ይጨምራል በሉ። ዘንድሮ እንደዚህ ሆናል። ብዙ ሰው ከፍታ ላይ ከፍታ ይሆንለታል። ሊውጥ የመጣ ባንተ ይዋጣል። የጌታ የእግዚአብሔር መንፈስ በእኔ ላይ ነው። ከዚህ ተነስታ ገጠር ላይ ዳንቦያ ቢያስቀምጡ አንቴን ልብስ ብቻ አስቀርቶ እግዚአብሔር ከአንተ ጋር ይታያል። ከዮሴፍ ላይ አለ የተባለውን ልብስ አውልቀው ምቀኛ የተወጋዩ ምቀኛ ሁሉ ጊዜ ጨርቅ ነው የሚታየው። በጨርቅ ላይ ብቻ አለ ራእይ የሌለው ምቀኛ ልብስን አይቶ የሚቃጠል ስራዬን አይቶ የሚቃጠል አንተ ጋር ልብስን ያመጣ ማን እንደሆነ ታውቃለህ? እኛ ልብስ ላይ ሳይሆን ልብስን ያመጣ ይለብስነዋል። ወንድሞቹ በልብስ ሲቃጠሉ ዮሴፍ ግን ከልብስ በፊት የቀደመ ነገር አለ። ዮሴፍ ወደ ግብፅ ወረደ ይልና በሀያ ብር ተሽጦ አጠፈነው ሲሉት እግዚአብሔር ከዮሴፍ ጋር ወረደ። ዘንድሮ የተቀባ ሰው ለኑሮ ዘዴ አይጨነቅም። እስኪ አሜን በል። እስኪ አለ ኢትዮጵያ ማይታማ ለምግብ አይጨነቅም። አንድ ነገር ይታየኛል። እግዚአብሔር አብሮት ይንቀሳቀሳል። የስኬት ምክንያት እግዚአብሔር ይባላል። የሚመሰው በእግዚአብሔር ኃይል ነው። የሚበረክተው የእግዚአብሔር እጅ ነው። በእኔ ጉዳይ ላይ መጨመር እንጂ መቀነስ የለም። የኔ ነገር ከነጮች ጋር የተያዘ አይደለም። የኔ ነገር በቃ እዛ ከወረድ ቅባት ያንሳል። ነጭ ጥቁር የሚባል ነገር ላይ አይሰራም። የኔ አምላክ አለትን ወደ ውሃ የሚቀይር አምላክ ነው። የኔ አምላክ ከሰማይ መና እንድም በተነበበው ጥቅስ አምባቸዋል። ከሰማይ መና ያወረደው ሙሴ አይደለም። ያወረደው እናንተ የምትናገሩት ይህ አምላክ የኔ አባት ነው። እስኪ እግዚአብሔር እስከዛሬ እያበላኝ ነው የሚል ሰው አለ? የበላ ያለ ሰው አለ? ምግብ ያላቋረጠ የለበሰ ያለ ሰው አለ? ስራ አይደለም ሰማይ ነው። ጮክ ብላችሁ አባት አለኝ ብሎ ባካችሁ አለ። እግዚአብሔር ዘንድሮ ከምግብ የሚበልጥ ክብር ይሰጣል። ጮክ ብላችሁ ቅባት ብሎ ባካችሁ አለ። የተቀባ ሰው ፈሪ አይሆንም። ኦንላይን ላይ ይሰሙኛል። ይህ ሳሙኑ ጩኸት ሳሙኑ ምናምን ህዝብ ሁሉ ለምን ደነገጠ ለምን ፈራ ከተባለ የመጀመሪያው ያው ለራሱ ከማሰብ ይልቅ ለስራ ነው የሚጨነቀው። ብዙ ሰው እውነት ለመናገር ንብረት ለንብረቱ የሚያስበው ላይ ለነፍሱ አያስብ። ምክንያቱም በምን ይኖራል ይላል። በጣም ያስፈራል። ጠላት ደግሞ ብሏል። አፉን የከፈተ ሁሉ የማይበላ ለምን እንደሆነ ታውቃለህ? እግዚአብሔር ከኛ ጋር ስላለ። አሜን። አጠገብ ያለውን ሰው እግዚአብሔር ከቀባ የሚበዛ ነገር አለ ብሎ ነገሩ ባካቸው አለ። የተቀባ ሰፈር ላይ የምስራች አለ። አሜን። ቅባት የመጀመሪያ ድምፅ እንደሆነ ታውቃለህ? የምስራችን እናገር ዘንድ መርዶ ካንተ ቤት አይወጣም። ለቅሶሽ አይሰማም። ስልክ እየደወልክ አታለቅስም። የምናገር ነገር አለ። በሕይወት አለ። የጌታ የእግዚአብሔር መንፈስ አለው አለኛል። ለምን ሲል የምስራችን እናገር ዘንድ ቀብቶኛል። አንድ ነገር ላሳችሁ። የእግዚአብሔር ቅባት
በእኛ ላይ በሚመጣበት ጊዜ አንደኛ ቅባት ምንድነው ካላችሁት እግዚአብሔር ከኛ ጋር የመሆኑና እግዚአብሔር ከኛ ጋር የማስራትን መለኮታዊ ምልክት የሚያደርግበት ኃይል ነው። ደግሞ አንድ አማኝ ተቀባ በእግዚአብሔር ኃይል መንፈስ በሱ ላይ አለ ሲባል ምን ማለት ነው? ቅባት ምን ማለት ነው? ቅባት ካላችሁ ቅባት እግዚአብሔር መለኮት የሆነ አምላክ አንደኛ ከኛ ጋር የሚሆንበት እስካሁን በል the presence of God with us ማለት ነው። እግዚአብሔር ሰማይን ምድርን የሰራ ራሱ ከኛ ጋር ሙቭ የሚያደርገው በቅባት ውስጥ እግዚአብሔር ሲቀባ አብሮን መሆኑን ምልክት የአብሮነቱ ምልክት አጫሮላ እስከ አጠገብ ያለው ሰው ማንንም ባይኖር እግዚአብሔር አለ ይበሉ ባካቸው አለ። ለምን እንደሆነ ታውቃላችሁ? የተቀባ ሰው ብቻ ነው እግዚአብሔር ከኔ ጋር ነው ብለው ሰው ባይቀባ ሃይማኖት እያለው እግዚአብሔርን ስም እየጠራ ይፈራል፣ ይሸነፋል። እግዚአብሔር ቅባት በእኛ ለማንፈስ በእኛ በኃይል በሚነሳበት ጊዜ ከኛ ጋር ያለው ማለት ነው። ከኔ ጋር ያለው አሜን። ጊያዝና ኤልሳ በአንድ ቤት ነው የሚኖሩት። ሄሎ ገጭ እየሰማችሁ ነው አይደለ? ሁሉ ሰው ይሰማል አይደል? ጊያዝ የሚባል ሎሌና ማን ኤልሳ ሁለቱም እግዚአብሔር ጋር አብሮ ያሉ ናቸው። ጠዋት ጠላት ሲመጣ ግን አባቴ ጠፋሁ ያለው ማለት ጊያዝ ማታ ጸልዮ አድሮ ትንቢት ሲናገር ሰምተው አብሮ ነበሩ። ግን ጠዋት ግን ወዮ ማጥፋታችን ነው ወዮ እንደው ምንድን ነው ወዮ ነው ያለው። ወዮ አያኔ ከዘማነው የምን መንፈስ የተመታዩ በሐዲኛና በከምባተኛ የሚያስለቅስ መንፈስ የተመታዩ አጠገብ ያለው ሰው ዘመን እንጂ አታልቅስ መልባካቸው ወዮ ባዶ ከዘማነው ይላል። ችኩሪ መንፈስ ወቀራል ባሎስ ራከደ መልባካ ከበሮን እያስመታ የሚያስለቅስ አናቱ የተወጋ ይሆን። ኤልሳ አጠገብ ላይ አድሮ ማታ ድምፅ እየሰማ አድሮ አንዳንድ ሰው ከነቢይ ድምፅ ይሰማል፣ አንዳንድ ሰው ከመንፈስ ቅዱስ ድምፅ ይሰማል። ትንቢት አለው። ስንት የሰማ ነገር አለ። እንዲህ ትሆናለህ፣ ትወልዳለህ፣ ትፋስ ትሰማለህ፣ ትበዛለህ። ስንት መልእክት ከአገር ቤት ጀምሮ ሲሰማም ሲያሰሙትም ሲሰማ ትቀጣጥ አሜን 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 ነው። ያሁኑ ድምፅ ይዞ ችግር ካየ ወዮ መገንሱ መንገያል ወሸቀያል አጠገባችሁ ያለውን ሰው አቆም በሉ ባካችሁ። ወደ ጎን መጫው አቆም በሉ እስኪ ባካችሁ። መሬት እያየ መጫው አቆም በሉ ባካችሁ። ከጮህ ወደ ላይ ጮህ በሉ ባካችሁ። በናዝሬቱ ጌታ በኢየሱስ ድምጻቸው ወደ ሰማይ ተቀየረ። አሜን። የተቀባ ሰው ከጮህም ወደ ማን ይጮሃል? ወደ ላይ። ከከበደው ወደ ላይ ወደ ታለ የቀረህ ነው እንጂ ይቀሰቅሰዋል። ይሁን ባካችሁ ያበስ ከደለ ከዛሬ ጀምሮ ብዙ ሰው የጸሎት አቅጣጫው ተቀየረ። አሜን። እስኪ እግዚአብሔር ተናግሮኛል አውቃለሁ ብል ትንቢት ያለኝ ብል ከልጅነቴ ጀምሮ በእግዚአብሔር ብል አገር ቤት ሳገለግል ስኖር በገባው ኮንፈረንስ እግዚአብሔር ብዙ ነቢያቶች ተናግሮኛል። ለጤናዬ፣ ለልጆቼ፣ ለትውልዴ፣ ለቀጣይ ሀብቴ። እስኪ እግዚአብሔር በዚህ ቸርች ራሱ ሲናገር ያወቃችሁ ሰዎች ይሄ ያወራ እግዚአብሔር ዘንድሮ ይቀባሃል። አሜን። እስኪ እግዚአብሔር አለ ባለ ባካችሁ አለ። ታዲያ በጣም ወዮ ያበዛው ሰው ለምን እንደሆነ ታውቃላችሁ? ጊያዝ አብሮት ያለውን እግዚአብሔርን የሚያይበት ቅባት አልተካፈለም። ትምህርት ይካፈላል፣ ትንቢት ይካፈላል። ለእሱ ህይወት ግን ቅባት የለም። አየህ፣ ከተቀባ ሰው ጋር አብሮ መኖር ትልቅ እድል ነው። ቤተክርስቲያን ማምጣት ትልቅ እድል ነው። ወንጌል ማስማት ትልቅ ብሌሲንግ ነው። ወንጌል የሚናገረው መካፈል ግን ሌላኛው ነገር ነው። የምትሰሙት ኢየሱስ በእናንተ ላይ ይሰራል። አሜን። ፓስተር አሸናፊ በዚህ ሁሉ ዘመን የመራው እግዚአብሔር ከሆነ በእናንተ ላይ አሁን የማውራው ቃል አልፎ ይሰራል። አሜን። አንተ አሜን ይበል በጌታ በኢየሱስ። የቀባኝ እግዚአብሔር ይቀባሃል በኢየሱስ። አሜን። እንደ እናንተ ምንም ሰው ነኝ፣ እንደ እናንተ በብርቱ ላይ እመላለሳለሁ። ግን ልቤን ድንጋይ አድርጎ የሚጠብቀው ምንድነው ታውቃለህ? ከዛ
ዘማን ፓስተር ራማ ዋልስ አዋጀዮ እንጂ ነውስ ነው ባዶሊ አቡሸክ ነው የሚለው ማለት ነው ሄዋክ ነሳ ኦላይስ ነው ባዶ ታች አለኝ ያቡሽ አሜን እኔ ባስቀመጣ ይጣበቀብኝ የሚያስቀምጥልኝ አለ አሜን ታቦ አሜን ጻድቅ ሲታ ዘሩሜል ሰላምን አረባ ማርያም አረባ ገብርኤል ለሰላለም የለም በቤተላ እስከ ተቀቢ ያለው ሰው ማኖሪያ የተባረከ ነው ወልባካቸው በምድራት ተታመኑ ወልባካቸው ቅባት ያለው ሰው ዘንድሮ አይኖቹ ከፍ ብሎ ማየት ይጀምራል በደም ደፋን መንፈሳዊ ሆኑ ባካቸው ኢሞሽናል አይደለም በቃ ግር ከብቷል እኔ ዛሬ የ34 ምናምን አመት ጫማ በእግሬ ለበትክክል በሌላ ዘመን ሱሪ በትክክል በሌላ ዘመን ጥሩ ቤተሰብ ውስጥ እያለ የኖር ስለ ምናምን እየተባልኩም ውስጤ በያዘው ወንጌል ገንዘብን ንቀት ያል ገንዘብ ስለማስፈልገኝ አይደለም የገባኝ ስለገባኝ አሜን ያለ እንዲሉኛል አንዳንድ ሰዎች የኢትዮጵያ ቤተክርስቲያን አገልጋይ የቸርች ደሞዝ እዛኛ ስብር ነው በቸርች ደሞዝ መኖር ትችላለህ እንደሰው የኢትዮጵያ ቤተክርስቲያን እንደውም ያሉታሉ የኢትዮጵያ ቤተክርስቲያን ቃልዎት ቤተክርስቲያን ደሞዝ ከስ ለሰሎይ ሰውዬ ሲሉ እኔ ቤተክርስቲያን መቼ ደሞዝ ይገባ የሚያሳስብ መንፈስ ያላሰቡት የተመታዩ ወነጣ ቤተክርስቲያን አሁን ያኖራል ቁጭ አድርገው 2 ሰዓት ይመክሩኛል ፓስተሮች እድለ ተጠቀመ ነሳ ለለከን እናንተ ሳንገቡና መከለ አረንሱ አይደለም ተመናግራችሁ ዛሬ ስሙን በመንፈስ ብርም ወርቅም የኔን ያለው እግዚአብሔር አሜን አንድ የማያልቅ የአሜሪካ ዶላር ሲወርድ የማይወርድ አሜን ዓለም ላይ ያለው ኢኮኖሚ ሲናጋ የማይናጋ ይሁን የጠራ እግዚአብሔር የተናገረ እግዚአብሔር ከአፉ ቃል የተነሳ ሰማይ ከፈለልህ አንደስ ቅባት መልባካቸው አለ የሆነ ቤተሰብ የሚከብ መንፈስ አለ ኢኮኖሚ ይዝ ከልክሎ ይበው ኤልሳዕ ዙሪያ ለመጣና ዘግቶ ያዛለ ፓስዋታ ከያዝ ወዮ አቤ ወዮ አባቴ ሲል ኤልሳዕ ወዮ አላለም አብሮ አልዘመረም አትፍራል ቀድሞ እንዲያለ ከኛ ጋር ያሉት ከነሱ ጋር ካሉት ይበልጣል ሽናንተ ከወን አጠገብ ያለው ሰው እግዚአብሔር ከኔ ጋር አለ ይበል ነገር ባካቸው እግዚአብሔር ከኔ ጋር አለ አላት ቢኖርም አለ ወልስካደ ቢታበብም አለ ወልስካደ ባዶ ነገር ቢኖርም አለ ወልስካደ ጮክ ብላችሁ እግዚአብሔር አለ ወልስካደ የሚሰበስበው ክብሩን ሊገልጥ ነው ከዛ ኤልሳዕ በቃል በቀላላቸው ጸሎት ጸለየ የመጀመሪያ ጸሎት የጸለየው ወዮ ወዮ ለምለው ወዮ የሚል መዝሙር ከዚህ ቸርች በኢየሱስ ይውጣል ወዮ የሚያወጣ ሶሎ መንፈስ የተመታ ይሆን በታፈሳ ላይ ይሰራል አሜን 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 ጌታ ይመስገን ሲመጣ ቃሉ ስለመጣ አያችሁ በጌታ በዚህ ቸርች ላይ ከበድ ያለ መዝሙር እየተዘመራል ለምን እንደሆነ ታውቃለህ ኢየሱስ ሲዘመር አቤት ሲጣፍጥ አሜን እንጀራ አይዘመርም አሜን በል አሜን ጎዳና አይዘመርም አሜን በል እባክሽ አሜን አንድ መዝሙር የሚያስቀይር መንፈስ የተመታ ይሁን በኢየሱስ እስከ ተቀበል ያለው ሰው አምልኮ አይቀየርም በሉ እባካችሁ እግዚአብሔር አለ በሉ እባካችሁ አለ ብለን ጀምረናል አለ ብለን እንጨርሳለን እግዚአብሔር ለካ የሰው አሜን አሜን ይላል እንጂ አይኑ አልተከፈተም አይኑ ተፈታ አይኑ በአንድ ተችንግ አይኑ ባለ ፕሬስ ሎ መገረው በላ ከዋልፍ ወደ ችክችክታ ቢቀየር ወደው ነካስ ያደረገው ልጁ ብረት ስለው ቀድሞ ያየው ሶራን አይደለም ቀድሞ ያየው ሳት አሜን አባቴ ወይኔ የትላንትና መዝሙሬ እግዚአብሔር ካፌ ወሰደዋል እኔ አንዳንድ ሰው ትላንት ያለቀሰበትን ጉዳይ በራሱ ይነካል እግዚአብሔር ያወራኝ ነው አሜን በላ እግዚአብሔር ነው የትላንትናው ሽንፈትን የተሸነፍክበትን አሁን ስትቀባ ምን ሆኜ ነበር የምትልበት ግሬስ አገኘት አሜን ያዝ የሆነ ሰው ያዘው እግዚአብሔር ራስን ለራስ ያሳያል በልባታ እግዚአብሔር ራስን ለራስ ያሳያል አንዳንድ ሰው ጸሎቱ ተቀየረ አሜን አንዳንድ ሰው መስሙሩ ተቀየረ አንዳንድ ሰው መንገዱ ተቀየረ አንዳንድ ሰው ጓደኛ ተቀየረ አሜን
አባቴ አሁን እንኳን ወዮ የለም እና ምን ይባላል? ሃሌ ሻላ ካቻፕራ የሆነ ሰው እስኪ ሃሌ በልባካቸው ሃሌ መገሩ ኤስ ነው ያለው አደረጃችሁ እንደዚህ አርጎ ባካችሁ የሆነ መንፈስ አለ ላይ አዋዲ yoso ይብላችሁ ልትጣላለ ካምፕሬ ብራም ትለለ ሶፕሬቶ እስኪ ኢየሱስ ያክሲስ ካለ እስኪ ኢየሱስ ባረካቸው አለ የሆነ ምትጫ ካርንታለ በኢየሱስ ደው መንፈስ ያለው ሰው ነው ወዳው አንተ ይገባል ወራሃት ይገባጋል አንኒ ከምባቲ እንግዲህ ያርሽሾከ መንፈስ ከዘማሩ ሊሳን ይቀጣል አሜን አቆከደ አሜን አሜን መገዶ አትል ሮማቲ ማሳካባ ሰካራም ቆሞታ ይፈራል ሰካራም ቆጥ ይወጣ ፖሊስ አይፈራም ምንድን ፈልካም ረመፖዛን ይሰድባል ራሱ ከፈለገ ቢፈልጋችሁ ብሪጅ ምንድን ነው ዘለ ፎጋ ይፈራም ሰካራም ምን ፈልጋህ ነው ይላል ሰውዬ ክሬዚ ነው ብሎ ነው የሚያደርግ የሆነ መንፈስ እየገባባችሁ አሜን ይውላችሁ እኔ በእግዚአብሔር መንፈስ ወኛል እናገር እየቀለልኩ አይደለም የሆነ የሞገስ መንፈስ ገባባችሁ አሜን እንዲህ የመጣባችሁን በኢየሱስ ምንድን ነው መልስ መንፈስ ባባችሁ አሜን ለሌላበት እግዚአብሔር አብሮሃል አሜን ልጅ ነበር ይላል አውሬው ታከላከልኩ አሜን ለምን ቅባት ፊትራ አንድ ፊልም መንፈስ አለ ድንባሬን ሲያይ እሳት አለ ወደ ሰብቶ ነው የመጣ መንገድ ግን ታጥሯል አሜን የሰሙትን አይደለም እንዳሰበው አይደለም ቤቴ ታጠራ ነው ሕይወቴ ታጠራ ነው ኑሮዬ ታጠራ ነው ስራዬ ታጠራ ነው ልጆቼ ማሳካባ አንድ ሰው ጮህ ሃሌሉያ በልባካያ ይቶቼ ስሙ ወንድሞቼ ስሙ ለማስመለጥ ልጅሽን የትም ቀመሱ ሳታብቅም የትም አይደበቅም የኛ ሰው መደበቂያም የለም አንድ ግን የደበቀን አለ ከዚህ ውስጥ የሚነጥቅ ያለ ደሙ ማሻችን ነው መንፈሱ መሻሸጊያ ነው እርሱ ካልፈቀደበት አይነካ አንተ ጮክ ብሎ ቅባት አለ በሎ ሁለተኛ ጸሎት ለኤልሳ አይገርም የተቀባ ሰው እኮ ጭንቀት ጸሎት አይጸልይ አባቴ አቤት እነኚህ ሁሉ አይናቸው ይያዛል ቅድም ከዲያዝ ላይ ያወጣውን ውርነትን ወደ እነሱ ማለት አይ ጸሎት ማለት ከአንዱ ላይ ወስደ ወደ ሌላ መቀየር መገርሱ ምን ዶሮ አሜን ዶሮ ምን አሜን በጌታ በኢየሱስ አንዳንዱ አጥርቶ እንዳይ በአይኑ ላይ ቢጫ ይሆንበት እንደዚህ አይቶ ነው ያካሉ ወረቀት አለ ስልካቸው ላይ አለ ልክ አንተ ጋር ሲመጣ ብይሽላ ለምን ቀየርና እስኪ እንደዚህ በሉ በኢየሱስ ስም አይናቸው እያየ አያይ በሉ አካቸው አይናቸው እያየ አያይ ምን ማለት ነው እንደዚህ አይደለም ያሳወራቸው እንደዚህ ካሳወራማ ያስቸግሩታል እንደሱ አይደለም ያሳወራቸው ኤልሳዕ አለማወቅን ጨመረባቸው ኤልሳዕን እንዳይ አይናቸው ይታወር ሲል ያያሉ ማን ፈለጋችሁ ኤልሳዕ ማን ፈለጋችሁ ኤልሳዕ አሳያቸዋለሁ ተከተሉኝ እሺ ሙሉ መረጃ በእጃቸው ነበር አራን ከዚህ ነቅንቀን የለም ኮምፓስ ታውሰን ሰማይ ሲሰራ አሜን አንድ ሰው የማይሰራው የሚሰራ አሰራር አለ እስኪ እግዚአብሔር ቤት ላይ ይሰራል ለምን ሰው አለ ወጣቶች እስኪ በእናንተ ስራ ላይ በእናንተ ቤት የጩኸት ስብከት አይደለም ያ እግዚአብሔር ዛሬም እግዚአብሔር ነው አሜን እግዚአብሔር አለ ምን አሜን ይበል አሜን በመሳሪያ ከመን ጋር ያሉትን በሙሉ ይዞ ወደ ሰማርያ ዋና ከተማ የሆነ መንፈስ ከሆነ መንደር ተነስቶ በመለኮት አሰራር ታስሮ አሜን ወደማይፈልግበት መንደር ሲወሰድ ይታየኛል አሜን አጠገባችሁ ያለው ሰው ያዙ ባካችሁ መንፈስ ቅዱስ ይመጣ የመጣብን እግዚአብሔር ሊወስደው ነው ባካችሁ አለ ነው ቀሳርጎ እያረጋጋው ተከተለኝ እያለ የሆነ መንፈስ መስማር ለቀቀ አድራሻን ሳተ አሜን ሃሌሉያ እኔ እግዚአብሔር ሰው እናንተ
በእናንተ መካከል እግዚአብሔር እንዳስቀመጠ መልእክተኛ እናገራለሁ። ከቅባቱ ውፍረት የተነሳ ቀንበር ይሰበራል። አሜን። ሳትወጣ አንድ ከዚህ ሁሉ አንድ አይገባው። የሰው የራሱ ሰው አይቀርም። ባለፈው በፎቶ ተላከል። አንድ ሰው ስልኩን አይነካም። ፎቶ እስኪ ቼክ እና የለም ይውር ባንተ ሰፈር ላይ ቼክ ያደርጋል። አሜን። ማቀሮ ለሊስ እንደ አብራን እግዚአብሔር እንዲህ ይላል። ደምህን ቼክ አደረገም፣ ቋንቋይን ቼክ አደረገም። ዝም ብለህ አሜን በል በኢየሱስ ክርስቶስ እስኪ ቅባት በለው። በራ ታወረ ይዞ ሄደ። የሆነ ለውጥ ይሆናል። አሜን። ቅባቱ የምስጋና ሰው ያደርገናል። አሜን። አእላፍትን የሚያስከትል መንፈስ በዚህ ቤት አለ። አሜን። አንዱ ለሺ አሜን። የጨረስኩ ነው። ያዝ በደንብ ያዝ። ይታየም ጫን ታርግና ታይዘሃል። በልባከታ ማንም አይነት ቀበል እስከ ቅባት ምንድነው? አንዱ የእግዚአብሔርን አብሮት የምናውቅበት እና የአብሮቱ ደግሞ ዝም ብሎ ከኛ ጋር እንደ ልብስ መቀመጥ አለ። አብሮቱ የሥራ አብሮት ነው። አብሮነቱንና የሚሰራበትን የሚያመጣ መለኮታዊ ምልክት። እግዚአብሔር ከኛ ጋር አለ ብቻ ሳይሆን ከኛ ጋርም ይሰራል። ሉካያሜ ከቤት ያላችሁ ያጫወተኝ አጠገባችሁ ያለው ሰው እግዚአብሔር የሚኖር ብቻ ሳይሆን የሚሰራ ነው ብሎ ነገር ባካቻለ የሚኖር ብቻ ሳይሆን የሚሰራ አስገራሚ መልእክት ነው። እግዚአብሔር ወደ እኔ በጠያ መጣለ። በእኔ ውስጥ ያለው እግዚአብሔር አንደኛ ከኔ ጋር ሆኖ ቀጥሎስ ከኔ ጋር የሚሰራ አሜን። እንዴት ተብላክ ባለም ላይ ሃሌሉያ። ይሄንን እግዚአብሔርን በህይወታችሁ እንድትለማመዱ የሚያደርገው መቀባት። እግዚአብሔር በእውነት በኢየሱስ ስምና ስልጣን ከሰው ጥገኝነት ከሰው ትከሻ ያወርዳችሁ። አሜን። እንትና ደወለኝ ሳሙኤል ደወለኝ አገር ቤት እኔም ገንዘብ ሲፈልጉ ብቻ ደውላሉ። ችግሬ ቀድመህ ደወላችሁ ለምትሉት የምስራች ቢደውሉም የሚያመጡት ነገር የለም። አብረው ነው የሚያለቅሱት። ዘንድሮ አንተ ነህ የምትደውሉት። አሜን። ሳትሚ አሜን አሜን። ደወለ ቆረበነ መንፈስ የተመታዩ አሜን። ቢደወለ አብረን መገርዮ ውጭ ነገር ውጭን አንተ ሰፈር ግን ቅባት ካለ በዚህ በእንትን ላይ ብዙ ሰው ልቡ በብዙ ሰው ሊያኮርፍ ይችላል። ካሞን አታኮርፍ። የሚጠብቃችሁ እየጠበቃችሁ ረጂ የሚያደርጋችሁ የበላይነትን እጅ በእናንተ ላይ ያስቀምጣል። እግዚአብሔር አብሯችሁ አለ፣ በእኔም አብሯችሁ ይሰራል። እስከ ተገቢ ያለው ሰው እንዲህ በል የስኬት ምስጢር እግዚአብሔር ነው ብሎ ነገሩ ባካቸው አለ። በሉ ቃል ትገባት ባካቸው አለ። ሄሎ የምን የስኬታችን ምስጢር ማን ነው? እግዚአብሔር ነው። ይሄ እንዲገባን ቅባት ይብዛ። አሜን። ሁለተኛ ላይ ምን እንደሆነ ታውቃላችሁ? ቅባት የእግዚአብሔር ቅባት በእግዚአብሔር የመመረጥና የመወደዳችን ምልክት ነው። ይወገኑ እግዚአብሔር ባክ በእግዚአብሔር ፊት የምናምረው ኮስሞቲክ ተቀብተን አይደለም፣ ጸጉር አበጥረን አይደለም፣ ሱፍ ለብሰን አይደለም። በየትኛውም ልብስ እግዚአብሔር አያል ቅባት። አሜን። አንድ የተቀባ ሰው ጌታ ምን አለ መሰላችሁ? እግዚአብሔር በአንተ ደስ የሚለኝ የምወድህ ልጄ ነህ። የሰማችሁ ነው መልእክት። ቅባት ሁለተኛ ለማነሳላችሁ በእግዚአብሔር የመመረጣችንና የመወደዳችን ምልክት ነው። አጠገብ ያለውን ሰው ዘንድሮ እግዚአብሔር የሚባል አምላክ ቀብቶ መርጦኛል ብሎ ነገሩ ባካቸዋል። እግዚአብሔር የሚባል አምላክ ቀብቶ መርጦኛል። መዝሙረ ዳዊት ቅንፍ 89 ቁጥር 20 ላይ ከሕዝቤም የተመረጠውን አንድን ሰው ዳዊትን መረጥኩት አይደል ብሎ አገኘሁት፣ ቅዱሴ ግን ቀባሁት፣ ክንዴ ትረዳዋለች፣ ቀኜም ታጸናዋለች። እና በአዲሱ ትርጉም በእርሱ እሱ ጠላት አይጠቀምም ካለ በኋላ በአዲሱ ትርጉም ላይ እርሱ በጠላቶቹ አይበለጥም፣ ያመጣ ልጅ መከራ አይጨምርበትም። አጠገብ ያለውን ሰው ቅባት የመብለጥ እንጂ የማነስ አይደለም ብላችሁ ንገረው። ሊባካችሁ የተቀባ ሰው በልባካችሁ ይበልጣል እንጂ አያንስም፣ ይገዛል እንጂ አይገዛም። ለምን? እግዚአብሔር መመረጣችንና በእርሱ መወለዳችን ምልክት። ቸርች ውስጥ ይመራል። የሰማችሁ ነው።
አብዝተን መጸለይ ያለብን ቀበን የጸሎት ሁሉ መልስ እዛ ውስጥ አለ። አሜን። ቅባት ባለበት ቁልፍ አለ። የተቆጠረውን ነገር ሁሉ ትፈታለህ። ህመም ነው፣ ደዌ ነው፣ በሽታ ነው፣ መከራ ነው፣ ሰው ሳይጠራ አምቡላንስን ሳይጠራ የእግዚአብሔር ቅባት ባንተ ኦፕሬት ማድረግ ይጀምራል። ቅድም ጆሴፍ ሲያነብ ምንድን ነው ያለው? በአመድ ፋንታ አክሊልን በለቅሶ መንፈስ ፋንታ አታለቅስም፣ ለሚያለቅሱ ትደርሳለህ። በእግዚአብሔር መወደዳችን እሺ አጠቃላይ ሁላችሁ ስሙ እስኪ። እግዚአብሔር ቃል እኔ በመንፈስ ቅዱስ እየተካፈልኩ ነው የምል ሰው አለ? እየተካፈልኩ እስኪ አመስግኑ ባካችሁ ለእግዚአብሔር ክብር ይሁን። ባሪያዬን ዳዊትን አገኘሁት፣ ቅዱስ ቅባትንም ዘይትንም ቀባሁት፣ ክንዴ ትረዳዋለች፣ ቀኜም ታጸናዋለች። አይገርምም? እግዚአብሔር እንደዚህ የሚይዘው እኔ አንዳንድ ሰውን መጠቀም ደስ ይለኛል። እግዚአብሔር ሰውን አይደለም የሚጠቀም፣ ሰውን መጠቀም ደስ ይለኛል። ዛሬ በቃ ቢጠቀም ምን ችግር አለ? አናስሞስ ቢጠቀም ምን ችግር አለ? ዮሴፍ ሁለት ሰው ተጠቀማለ። ጌታ ሁለት ሰው ተጠቀማለ። አጃብጆ ወደፊት ቶሎ ሁለቱም የእግዚአብሔር ባሪያዎች ቀኝ ክንዴ ከሞ ታንክ ዩ አገኘሁት፣ ቀባሁት። እግዚአብሔር ቀብቶ አስወንድግ አይደለም ነው ቀኝ ክንዴ እንደዚህ ያዙ፣ እንደዚህ የኔን እጅ ያዙ እንጂ ለማጎኔ ወላሪ የሚዋሸን ከታች ያዝ፣ ከታች ዝቅ አድርገህ ያዝ። አሁን እኔ የፈለግኩትን ያህል ብሸከም ምን አገባኝ? እጄ ለመውረድ አይጨነቅም። ግልጽ ነው። እኔ መዘርጋት ብቻ ነው ተሸከም ያለኝ። አልሰማችሁኝም? አግኝታችሁኛል? ስለዚህ የኔ ክንድ ይደክማል፣ ለሰዓታት ይቆማለሁ። አሁን እንግዲህ እነኚህ ሰዎች አጠገባ ያሉ ሰዎችን እግዚአብሔር ብላችሁ አስቡ። ለዘላለም የማይደክም ክንድ አይደል? ማኖሪያዬ የዘላለም ክንዶች ከአንተስ በታች ናቸው። እስከ አጠገባችሁ ያለው ሰው እንደዚህ በሉ፣ የማይደክም ክንድ ተዘርግቶልሃል በሉ። ባካችኋል በሉ፣ አጠገባችሁ ያለው ሰው ንገሩት ባካችኋል። ይኸውላችሁ እግዚአብሔር እንደዚህ እያለ ነው። እንደዚህ ከቀባ በኋላ ወዳው እጁ ውስጥ ገባኝ ማለት ነው። አሜን። የሆነ ሰው ወደ እጁ ገባ። አሜን። ታያዙ ለታችሁ እንግዶች ስሙኝ። እኔ ጊዜ ማሳለፊያ ስብከት የለኝም። እግዚአብሔር መልእክት ሰጥቶኛል። የሆኑ እጆች ሊወጥሩ ነበረ፣ ሊያሪቁ ነበረ። እጄ አገኘሁት። አሜን። ልበላ ነበረ፣ እኔ ግን አገኘሁት። አሜን። አልታየም ነበር፣ ግን አገኘሁት። ከሰው ሁሉ በታች ነበር፣ በጣት ነበር፣ በድካም ነበር፣ አውሬ ሊበላ ነበር። እኔ ግን አገኘሁት። አሜን። ሕዝቅኤል ምዕራፍ ላይ 16 ላይ አንድ በጣም የሚገርም ነገር አለ። እናትሽ ኬጢያዊት አባትሽ አሞራዊ ነው ካለ በኋላ በተወለድሽ ጊዜ እና ከነቤትብትብሽ በሜዳ ተጥለሽ ነበር፣ ከነ ደምሽ ነበርሽ እና ይልና እናቷ ወልዳ አባቱም ወልዶ የሰው አይን ሁሉ አይራራልሽም ነበር። ያ ያሉ ከእናት ጀምሮ አገሩ በሙሉ አይራራ ከራ ምናምን ብሎ ያልፋል። ኢትዮጵያ አልተቆረጠም። አዋላጇ አልረዳቻትም፣ ወላጇ አልረዳችም፣ አባት አልራራም። ሕፃኗ ግን ሜዳ ላይ ትንፈራፈራለች። የሰው ሁሉ አይን አልራራለሽ የሚልና ደስ የሚል መልእክት አለ። እኔ ግን ባንቺ ዘንድ ባለፈው ጊዜ የሆነ እግዚአብሔር አጠግቦ ያለፈው ሰው አለ። ሰው የማይመጣ መንገድ እግዚአብሔር መጣልኝ የሚል ሰው አለ። መቼም ይቆማል፣ ለዚህ ጉዳይ ይቆማል። እግዚአብሔር ባይደርስልኝ የሚል ሰው አለ። እዚህ እግዚአብሔር ራርቶልኛል የሚል እዚህ አለ። እግዚአብሔር ወጥቶኛል የሚል እዚህ ሰው አለ። እግዚአብሔር አስቦኛል የሚል አለ። ከእናት ይበልጣል፣ ከአባት ይበልጣል፣ ከሐኪም ይበልጣል፣ ከመንግስት ይበልጣል። ራራ አረፍ በሉልኝ። እኔ ግን
በአንቺ ዘንድ ባለፊው ጊዜ ከሞን ብዙ የምታጉረመርሙ ሰዎች እግዚአብሔር ትቶኛል ትሉ ይሆን? እግዚአብሔር ረስቶኛል ትሉ ይሆን? የወለደችው እናት ትረሳ ይሆናል። አንድ ግን የማይረሳ አሜን ለእናትም ለክብር ያበቃ በአንቺ ዘንድ ባለፈው ጊዜ ይልና ጊዜው የፍቅር ጊዜ ነበረ ካልሆነ ይኸውልህ እንደዚህ ቀራላችሁ ያያችሁ አይናችሁ ያያችሁ እንደዚህ እያለፈ እንዲያየና በደምሽ ውስጥ እንዳለሻል በህይወት ኑሪ ብለው አሜን ወላሂ እግዚአብሔር ምስክሬ ነው። በብዙ ሰዎች ሰፈር ላይ አንድ እጅ ያለፋል። አሜን የሚያነሳ እጅ ተዘርግቶ ይተመኛል። ወገኖቼ ሰው የላችሁም ግን እጁ አለላችሁ። አንድ ፈለገ የጠፋ ሰው አለ፣ አባት አለላችሁ። ደግሞ ልጁ ያነሳ። አሜን ሃሌሉያ በሰው ሰፈር የሚመጣ ምን አገባኝ እናቷ ያለነሰችውን ልጅ ምን አደርጋለሁ? እናትም ጥሩ ነች፣ እግዚአብሔር አይተካም። እኔ ግን ባንቺ ዘንድ ሲያልፋለ ደም አለ፣ እኔም ትደብርኛለሽ። ደም ባጣት በክፋት በአመፅ ይመሰላል። እግዚአብሔር ምን አለ? ነፍስሽ አይውጣል፣ ከስተሻል፣ መባዝ አይመች ማለት በደም ውስጥ እያለሽ በህይወት ነው ያለሽ። አሜን እኔን ይመለከታል። በህይወት ኑር ብሎ የሚያኖረኝ ሰው ነኝ። ከእናንተ ያቆመን ሌላ ሰው ነው። ፊታችሁ ላይ ያቆመን ሌላ ሰው ነው። ዘማሪዎችን ያቆመ ይህንን እዚህ ቦታ ያቆመ በእኛ ሰፈሪ ሰይጣን ቢመጣ ኖሮ በአንቺ ሰፈሪ ጥንቆላ ቢመጣ ኖሮ ዘር ቢመጣ አላውቀውም ነበር ነው የሚያልፈው። ሌላው ይገላል፣ አስቀያሚ ሊል ይችላል። ምህረቱ ግን ውበት ሆናለ። ምህረቱ ግን ክብር ሆናለ። ደገመው በዚህ ላይ ያውቃባካችሁ ደገመው። እንደገና እግዚአብሔር ደገመው። በደሙ ውስጥ እንዳለ አሁን የሚል ቃል አለ። አሁን ይገበሻል ማለት ነው። እናት ትታ አባት ትቶ ሜዳ ሰው ቤት የፈለገ ድሃ ቢኖር እኛ ጋር ቦርኪቾ ላይ ይወልዳል አይደል? ገጠር እናቶች የዛሬ አድርገው ዛሬ ላይሆን ይችላል። አሁን ጤና ጣቢያ ማለ ያለ የፈለገ ቢሆን አባት ካጠገቡ አይሸሽም። ግን ልክ ሕፃኗ ወጣች እናቷ ጤላ ሄደች፣ አባትም ጤሎ ሄደ። መንገድ ላይ ያለፈው ሁሉ አይራራላትም ነበር። ውይ ውይ የሚል ግን አንድ ውይ ብሎ ብቻ ሳይሆን ሊያነሳ ከንፈር መጥቶ የማልፍ አንስቷችሁ ያውቃል ወይ ወንድሞቼ እና እህቶቼ? እንጆ ያልቶላችሁ ያውቃል ወይ እህቶቼ እና ወንድሞቼ? ሰው ለማወቅ ሰው ያደረጋችኋል ወይ እግዚአብሔር? ኧረ እግዚአብሔር ሰው ያደረጋ ሰው ይዞሃል። ወደ ሰው ተራ ያጠራን ኢየሱስ ልብስ ሳይኖር ልብም ሳይኖር ቁመት ሳይኖር ቤተሰብ ሳይኖር ከጭቃ አንስቶ እሱ ጋር ካልጀመረ ምስጋና የት ይጀመራል? ብራራልን ነው። ከእንጀራ አይደለም እግዚአብሔር የጀመረን። ህይወት ኑር፣ አሜን በህይወት ኑር። አሜን ከልብስ አይደለም፣ በህይወት ኑር። ሃሌሉያ ሊወጣ የነበረውን ህይወት፣ በመጣጣር ላይ ያለውን ህይወት፣ እየተወራጨ ያለውን ህይወት፣ ሁሉ የተጸየፈውን ህይወት፣ ሊሞት አንድ ቀን የቀረውን ህይወት እንደገና ኑር አለ። መልእክታት ዛሬ በዚህ ውስጥ ሰማይ ኑር ብለኛል የምን አሜን። እግዚአብሔር እንደዚህ ይላል፣ ትኖራለህ። ተቀበለኝ ቃል በጌታ በኢየሱስ ክርስቶስ ስም። እግዚአብሔር ወንድሞቼ እህቶቼ ስሙ። ሴጣን እያየ ምድረ በዳ ነው ያላችሁበት፣ ሰፈሩ ከባድ ነው። እንዲህ ይላል እግዚአብሔር፣ እኔ በሰፈሬ አልፋለሁ። አሜን እኔ ከሕዝቅኤል ተመለስኩ። ቶሎ ነው የወጣሁት። ከሕዝቅኤል ከተማ ወጥቻለሁ። ሰዎቹም የሉም፣ እግዚአብሔር ግን አለ። አሜን እስኪ እግዚአብሔር አለ የሚል ሰው አለ? እስኪ እግዚአብሔር አለ በሉ እባካችሁ። የመጽሐፉ እግዚአብሔር አለ በሉ እባካችሁ። የራራ እግዚአብሔር አለ። እግዚአብሔር እንደዚህ እያለ ነው፣ በሰፈራችሁ አልፋለሁ፣ ሎኬሽናችሁን አልፋለሁ፣ ከባዱን ሰፈር አልፋለሁ፣ ጨለማችሁ ላይ አልፋለሁ። የመጀመሪያ ጥሪ በሕይወት ነው። አልሞትም በሕይወት ለምን? እግዚአብሔር ምን ብሎኛል? በሕይወት ብዙ ሰዎች ላይ ሰይጣን ፕሮግራም አውጥቷል። ሞኝ ነው። ሰኞ የቀጠረ ማክሰኞ የቀጠረ ሮብ የቀጠረ አሳየዋለሁ የሚላለ ሰማይ ግን ትነካና ለምን? እኔ በሕይወት ኑር ብዬዋለሁ። እኔ በሕይወት ኑሪ ብያታል። ምጥ ከባድ ነው። ኦፕሬሽን ከባድ ነው። መከራ ከባድ ነው። ከበባ ከባድ ነው። እግዚአብሔር ግን ከበባ መሃል ቆሞ
ቲናካና እኔ ኑር ያልኩት ሰው ነው። ከዛስ የእግዚአብሔር ጉባኤ እየሰማችሁ ነው። እግዚአብሔር እንደዚህ ይላል፣ በኢየሱስ ስም በሕይወት ትኖራለህ ይላል። አሜን። ሁለት ጊዜ አድርጋችሁ ተቀበሉ። በኢየሱስ ስም ወደ አንተ ቤት የመጣ ሞት ተቀየሰ። አሜን። እስኪ ስማ፣ በሕይወት ኑር ይገባል። አሜን በል። ቆምና አሜን በል። በጌታ በኢየሱስ ክርስቶስ ምስጋና ብቻ ነው ያልኩት። ቆይ መገለጥ መጣ መሰለኝ። ሩባ እጃችሁ ዘርግታችሁ በሕይወት ኑር ተብለሃል። በለስካደ በሕይወት ኑር ተብለሃል። ኑር በለስካደ ቀጥል በለስካደ ሁላችሁ እንደዚህ እናገራለሁ። ኑር ተብለሃል፣ ትኖራለህ። አሜን አሜን። እንደምን ቆየ ምን ወስደ ነው ታሪክ ሆኖ ካምጋኛ ግን በሕይወት ኑር። አሜን። ቀጣይ መልእክት አለኝ አለ እግዚአብሔር። ውሃ ይዞ መጣ። አጠብኩሽ አጠብኩሽ። የሆነ ሰው ሲታጠብ ይሰማኛል። ለቅባት የሚመች ቅባት፣ ከአመድ ላይ ቅባት፣ ከድካም ላይ ቅባት፣ ነውርን ቅባት፣ ሰይጣን ያወጣውን ስም ቅባት፣ ለመሞት የወጣውን አዋጅ ቅባት። አጠብኩሽ። እናቷ የማታጥበው አጠብኩ። ከዛሳ ሚያጤም ታገኘ ምን ማጠብ ብቻ የማይገባሽን እትብትብንም ቆረጥኩልሽ። የሆነ ነገር እስከ ዛሬ አለቅ ያለ ነገር በብዙ ሰዎች ቤት ላይ የሚጎተት ነገር አለ። ከአንተ ጋር ተጣብቆ አይደለ ያለ ነገር አለ። እግዚአብሔር እንደዚህ ይለኛል፣ እርግማንህን ቆረጥኩት። ጩና ነበር። አሜን። አይ ፕሮፌሰር ኢን ዘ ኔም ኦፍ ጂሰስ የኃይል መንፈስ ይሰማኛል። ወገኖቼ እግዚአብሔር እኔ ጋር አለ እያልኩ እሱን አልሰብክልህም። እግዚአብሔር ኦልሬዲ አለ። እግዚአብሔር እንደዚህ ይለኛል፣ ከብዙ ሰዎች ላይ የሚከተላቸውን መከራ ይቆርጣለሁ ይላል። ያዘው ተቀበሏቸዋለሁ። ሰው እትብትብ ይቆረጣል ብሎ ባካችሁ፣ ነውር ይቆረጣል ብሎ ስንፍና ይቆረጣል። እኔ እግዚአብሔር ምን እንደሚቆርጥ አላውቅም፣ ግን የሆነ ጎታች እንደ ቀፍር ያለ ነገር ለዘላለም ጠልፎ ሊጥል ያለ ነገር ተቆረጠ። ማን ያነሰኛል ነው አልከው፣ እኔ እቆርጣለሁ። አሜን። ማገሪ አንገቶ ቀየ እጅ ወደ ላይ፣ ሁለት እጅ ወደ ላይ፣ ሁለት እጅ ወደ ላይ፣ ሁለት እጅ ወደ ላይ፣ ሁለት እጅ ወደ ላይ እንዲህ በለው፣ እግዚአብሔር ሆይ በለው፣ ከዛሬ ጀምሮ ከኔ ሕይወት ላይ አብሮኝ ያለውን እትብትቤን፣ ነውሬን፣ ድካሜን፣ ስውሩን ነገሬን ቁረጠው። እግዚአብሔር እንዲህ ይላል፣ ቆረጥኩላችሁ። መንፈስ መጣ። እስኪ አንተ ሃሌሉያ ነው ኢየሱስ። እንትና ጥሩ ክርስቲያን ነበር፣ ግን ያስባለው ሰፈር የሚያል መንደር የሚያል አገር የሚያል አንተን የምታውቅ እሱ ምን ያህል እግዚአብሔር ቆርጠዋል። አሜን። በቃሌ ቆርጠዋል። አሜን። በመንፈሴ ቆርጠዋል። ለዘላለም ሰው አደረገሃል። አሜን። ሰው እኮ ጭራ መኖር የለበትም። ሄሎ ኢትዮጵትም በእናት ማህፀን ብቻ መጠቅም ነው። ከወጣ በኋላ አንተ ራስህ ማብራት አለብን። ነውር ነው። አብሮክ ሲኖር ይከብዳል። እንኳን ኢትዮጵትምና ትልቅ እምብርትም ሲወጣ ትንሽ እኮ ያሳቅቃል። ኢትዮጵትም ይዞ መዞር አይሆንም። የሆነ የሚገረስ ሸለፈታል። አሜን። አባባባ ሁሉ ሰው ይቆም ባካችሁ። in the name of Jesus ወደ ኪዳን እንዳትገባ የያዘ የሆነ ገመድ አለ አይደለ? ድንገት እየገባ አለ። አባቴ እንደዚህ ይላል፣ ቆረጥኩልህ። አረግፉት። እስኪ ከላችሁ አረግፉት። አረግፊው። የስጣት ጌታ እግዚአብሔር እንዲህ ይላል፣ በሕይወት መኖር ብቻ ሳይሆን ነፃ ወጥተህ ትኖራለህ። አሜን። ልትገባው ጌታ ትገባው አለ። ምን እግዚአብሔር ባሮች እንኳን መጣችሁ ዛሬ። ኢትዮጵት ብቻ አይደለም፣ በሕይወት ካለው በቂ ነው። ጥሩ ነው። እግዚአብሔር በሕይወት መኖር የመጀመሪያ ይሄ ያስቸገረን መጀመሪያ ነው። ጌታ ግን ምን አለ መሰላችሁ? በዘይት በጨው ቀመምኩሽ። ምን ማለት መሰለህ? ከዚህ በኋላ ጉንዳን አይወጣብህም፣ ተባይ አይዞርብህም። ወዶ ቀቡ ወሰማንቻን ሳኖከር ይወባ ተቀመም። አሜን። የሆነ ሰው ሲቀመም ይታየኛል። አሜን አሜን። እስከ ተቀባቸዋለሁ። ሰው ጠላቴ ሽታዬን አያውቅም ብሎ ባካቸው የመንፈስ እሳት አለብኝ ብሎ እስከ
የሆነ ሰው አሲድ ገባባት ኢሳራጃስ መንፈስ ቅዱስ ያልፋል። እየመጡ የሚያልፉ ከዛሬ በኋላ በአንቲ ላይ በተቀመምከው በቅባቱ ሳይ በዛ ጫው የሆነ ሰው ጫው ይሆናል። ህይወት ጫው ይሆናል። መንፈስ አለ። መንፈስ አለ። መንፈስ አለ። አንዱ ላይ ሶተ መንፈስ አለ። እንደገና አብረን ሶት መንፈስ አለ። እንደገና መንፈስ አለ። እግዚአብሔር እንዲላል በጫው ቀመምኩልህ፣ ከንፈሬን ቀመምኩልህ፣ አይምሮዬን ቀመምኩልህ፣ ነውሬን ቀመምኩልህ። ኢንፌክሽን አይሆንም። ኢንፌክሽን አይሆንም። የተቆረጠ ቦታ ሌላ አማግል አያወጣም። የኔ አምላክ ስሙ ዘራፍ እግዚአብሔር ሕዝቤን ሙሉ ፈውስ ይፈውሳል። ገና ኢንፌክሽን አይሆንም። አሜን። ሙሉ ፈውስ። አሜን። ሙሉ ፈውስ። አሜን። ሙሉ ፈውስ። አሜን። ሙሉ ፈውስ። አጠገብ ያለውን ሰው ሳማ አቅፈህ ሙሉ ፈውስ እያልክ ሳማ። ሙሉ ፈውስ። ኢንፌክሽን የለም። ተመላሽ በሽታ የለም። ተመላሽ ቴታኖስ የለም። ቴታኖስ የለም። ጨው ደመረገ። ሌላስ በዘይት እስኪ ይደገማል በለው ይደገማል በለው አላቴ እያለ በለው ከክብር ወደ ከክብር ወደ ከክብር ወደ ሊቀጣው ድረስ ከክብር ወደ ከክብር ወደ በኢየሱስ ተቃምማ መቀመጥ የለም። የእግዚአብሔር ጉባኤ ስሙን ዛሬ እሳት ወርዷል። በዘይት እግዚአብሔር ለካ ዘይት ይዞ ነው የሚዞረው። ይመገነው ከወጥ ውጭ ሁለት ነው። እግዚአብሔር ጨውም አለው፣ መቀስም አለው፣ ውሃም አለው። ውሃ አለው፣ መቀስ አለው፣ ጨው አለው፣ ዘይት አለው። ሲጮክ ብላችሁ ዘይት በሉ ባካችሁ። ምን እንደምታውቃላችሁ? አመዳም ነበረች፣ በዘይት ቀባውሽ። አጠገባችሁ ያለውን ሰው የሚያውቁ ሁሉ እንደማያውቁ የምትሆንበት ዘመን በለው የሚያውቁ ሁሉ የሚረሱ ዘመን መጥተዋል። በሉ ባካችሁ። እቺ ሕፃን ትላንት በኪሳት ነው የተረሳችው። ሰው እንዳላወቀ ያለፈው መከራዋን አይቶ አትጠቅም ብሎ ነው። አሁን ግን በርቀት አሁን በክብሯ አሜን። የሆነ ሰው ከዚህ ላይ እንደወጣው ሊሆን አይችልም። እሷ ሞታለች፣ በሕይወት አለ። ማንን ሴቶ አባት አላነሳትም ያልተባል ማፌር ይፈራረማል። ማነው ያለኛ ይላል። የሆነ ወረቀት ቀበሌ ዳኛ ማንን ሴቶ ይላል። ቢጠየቅ ማንም አላነሳትም። አንድ ግን የሚያነሳ መጥተዋል። እስኪ እግዚአብሔር ያነሳ ሰው አለ። መንፈስ ቅዱስ እንዲህ ይላል፣ በዘይት ቀባው። አንተ ታወላወለ አየት ዘርጋት። ጥሩ ነው ድምፁ ይመገኑ። ከዛሬ በኋላ ማለት ነው ለማማር አትጨነቅ። ያዝ አጠገብ ያለውን ሰው ውበት የቤተሰቤ ነው ነገረው። እግዚአብሔር ፊቱ ያበራል። እኛም የእሱ ልጆች ነን። በእሱ ዘንድ ያለ ዘይት መጥተዋል። ነውሬ ተወገደ፣ ነውሬ ተወገደ። በውሃ ታጥቤያለሁ፣ ድካሜ ተወግደዋል። በጨው ተቀምሜያለሁ። አሁን የዘይት ለበልና ለኪንግዶም ቸርች እናገራለሁ። እግዚአብሔር እንዲላል የቅባት ሲዝን መጥቶላችኋል። አንድ ዓመት ከምናምን ሲያጥብ ሲቆርጥ ሲቀምም ቆይቷል። አሁን 2 ዓመት ይሞላል። ኢየሱስ ክርስቶስ ብዙ ኃያላን የሚቀቡበት አሜን። ራባሳካ ባሳላባ ኢየሱስ ያድናል። ስሙኝ፣ አሁን 2 ነገር ቀረኝ በዛ መጽሐፍ። አይዟችሁ ሕፃናትን እንደያዛችሁ ችግር የላችሁ። በቃ ተወረደ
ማን ሰውነቴን ተመለሰ በህይወትም አለ ባባ ጨረስኩ ማለት እግዚአብሔር እኔ ጋር ቆያላ ምንድን ነው ሌላ ቀረ በጨርቅ ተካላልኩሽ ለማገነው ሆነ ማገነው የሆነ ሰው በየቀኑ እግዚአብሔር እየጨመረልህ ነው በለው ባካችሁ በለው ቅባት ሲመጣ በለው ባካችሁ አዳዲስ ግኝቶች አሉ በለው ባካችሁ እግዚአብሔር ምስክሬ ነው ብዙ ሰው በጽድቅ ጨርቅ እየተጠቀለለ ነው አሜን በቅድስና ልብስ እየተጠቀለለ አሜን ሰይጣን ነውረኛ ልብስ ፈልጎ አይደል እርፋሙን አውልቋል ወንድሞቼ እህቶቼ ደስ ይበላችሁ እልል በሉ ባካችሁ አሜን ደስ ይበላችሁ እግዚአብሔር እንደዚህ ያለ ነው የኔ ልብስ አለ አሜን ለከእግዚአብሔር አራተኛ ልብስም አለው አሜን በጨርቅ ጠቀለልኩሽ አሜን ጭራሽ አሜን መገዲባ ጆብር ሚሮበሩ ምን ሌላ ነገር አለ ጨርቅ ጠቀለልኩሽ አለና ይበቃል ታንክ ዩ ጋድ ማለት ጀመረ ከአቆስጣ ቁርበት ጫማ ሰራሁልሽ ሌዘር ማለት አሜን የማንም ቻይና ጫማ ይሰራል አሜን አሜን ተርፋ ይመታው ላይ ይችላል ላይ ታወቀ እስኪ አጠገብ ያለው ሰው ከሲንጥቅ ሰሙት ነው መንፈስ ወቀራም ያያለው አልሰም አላላችሁም እግዚአብሔር ለግንባር ብቻ ሰው ለእግር የሚጠናቀቃ አሜን እስኪ እግዚአብሔር አለ በሉ ኦሜ ሚካሞ እሺ ታቆም እኔ እኮ በጣም የሚገርመኝ የቅባት ዘመን ሲመጣ ከአቆስጣ ቁርበት በጣም ውድ ነው እግዚአብሔር ጫማ ሰሪ ነው ማለት ነው ስልጣን ነው እባብና ግንጦን በጠላት ኃይሉ ላይ መርገጥ የምትችልበት ላትነደፍ ላትወጋ መንገድ ላይ ላትወድቅ ጫማ ይሰማይ ሰርቶልሃል አሜን ቃል አሜን ብለህ ተቀበል ትንቢት ነው ዝም ብሎ ንግግር አይደለም እግዚአብሔር እንዲህ ይላል የረገጥከውን ትወርሳለህ አሜን መገሮ ያረ እግዚአብሔር እንደዚህ ይላል የረገጥከው ጫማዬን የረገጠበት ትወርሳለህ አሜን ለምን እንደሆነ ታውቃለህ እግዚአብሔር በስልጣን ጫማ ሰራ አሜን የቅባት ዘመን አሜን ጫማ ይማረክ ዘመን አሜን አቻ ከፍታ የረገጥን ከፍታ እንረግጣለን አሜን ጠላቶች ይገዙልሃል አሜን ጠላቶች ይገዙልሻል አሜን ጠላቶች ለኪንግዶም ይገዛ አሜን በሳውዝ አፍሪካ ይገዛ በኢትዮጵያ ላይ ይገዛ የዚህ ቸርች እግር በኢየሱስ ቤቶም አዲስ አበባ ላይ ቆመ አሜን አሜን ይህ አሜን የሲቪ ከመጋን ደገሮ የነው መንፈስ ለዛቸው ሮኬ አሜን አዲስ አበባ ላይ ቸርች ታገኝ አሜን የቸርቿ እግር ሲቆም ይታያል አሜን አዋሳ ላይ ሲቆም ይታያል አሜን ጆሃንስበርግ ለማን ፓስተር ሰባኪ መንፈስ ሲመጣ እብድ ነው የሚሆነው መገሩ ቁመት ቆፈፉ ነው ባይ ጎፉን ጓራ ከናውራ ትንቢት ጎፉን ባይ እስከ ተገቢ ያለው ሰው ጫማ ቶሎ ያልቅም የተሰራልኝ ነው ብዙ ሰው ማክሮ ላይ ጨምረህ ምግብ ስጠኝ ነው የምለው እግዚአብሔር ጋር ከመጣ ሰርቶልኝ ይቻላል አሜን ሰዓቱን ይተቀበሉ ሲሆን ከአቆስጣ ቁርበት ጫማን ሰራሁልሽ ይህ ብቻ ምን መሰላችሁ እንደገና ከተልባ እግር የሚሆን የሐር ልብስ ሰራሁልሽ አሜን ደግሞ ምን እንደምታውቃላችሁ በጣም የሚገርም ነገር ነው ይሄ ዝም ብሎ ማጣቀያ አይደለም ይሄ ዝም ብሎ መገኑ ታጣፈቀ ነው ሌላ ልብስ አለ አሜን አሜን እንደገና በሴት ቋንቋ ነው የምናገረው በእርሻ ውስጥ እንዳለ ቡቃያ በቀልሽ ይህ ብቻ አይደለም የምለው ጡቶችሽ አጎጣጎጡ ይላል ቅድም እዛው ወደቃችሁ ጋዛስ ይላል እኔ ባንቺ ላይ ካኖርኩት ክብር የተነሳ አልሰማችሁ አሜን ካለሙ ጎምቢው ጡት ያዩዋል አይተሪው ነው የሆነው ሰው እግዚአብሔር እንደዚህ ይላል በራሴ ላይ ክብር አኖራለሁ አሜን በእውነት ጮና አመር ብለሽ ተቀበለ አሜን ለካ ከጫማ ጀምሮ ከማጠብ ጀምሮ ከመቁረጥ ጀምሮ ከመቀመም ጀምሮ ከመቀባት ጀምሮ ከመጠቅለል ጀምሮ ልብስ ከመልበስ ጀምሮ ከማሳደግ ጀምሮ አያበቃም ባንቺ ላይ ካኖርኩት ክብሬ የተነሳ ዝናሽ ወጣ አሜን አሜን ዝና ቢሰመሰዋል ዝና ቢሰመሰዋል
ቀኝ እጅን አንሳና ዝናዬ ይወጣል በሉ ባካችሁ አለ። ሰምታ ዮመላ እንዳንዋ ከሰማ ምን ዝናዬ እግዚአብሔር እንዲላል ዝና የሚወጣው የኔ ክብር ተቀምጦበት ነው ይላል። ከዛ መጨረሻ ሲዘጋ እንዳለ ለነገስታት ደረስሽ። አንቺን ተራ ሰው አላጋበሽም፣ ነገስታት ነው ያጋበሽ። መገሎ ካሜላ አንስተ መገሎ ከደም ውስጥ አውጥተ እግዚአብሔር ከኢትዮጵያ ውስጥ አውጥተ ስንት የተዋረደ አንዱ በእግዚአብሔር ምሕረት አግኝተዋል። እስኪ እግዚአብሔር ንጉሥ ኢየሱስ አግኝቶኛል የሚላለ ለኢየሱስ የደረሰ ኢየሱስ ካለ ለጌታ የደረሰ ለሰማይ የደረሰ ለመውረስ የደረሰ ለቅድስና ለጋብቻ የደረሰ ሃሌሉያ አንጮና ሃሌሉያ ዲጋውና ሃሌሉያ በሉ። በጌታ በኢየሱስ ስምና ስልጣን ዝናችሁ ይወጣል። እግዚአብሔር በደም ውስጥ አትሞት መጣና ለዛ ጥግ ደረሳት። ዝናሽ ወጣ። ነገስታት አጋቡሽ። ማን ነው እሱ? እኔን ማድረግ የሚችል እግዚአብሔር። ዛሬ እግዚአብሔር አለ ጌች አለ ወንድሞች በቃ አለ እስኪ እግዚአብሔር አለ እግዚአብሔር አለ እንዴት ነው ታዲያ? አለ እግዚአብሔር አለ ተስፋ አለ። እስኪ እግዚአብሔር አለ እስኪ ደስ እግዚአብሔር አለ ወይ? ለሁለት አንቻችሁ አርግ ተዘርግታችሁ ይሄ እግዚአብሔር የኔ እግዚአብሔር ነው በሉ ባካችሁ አለ በሉ ያዘው ይሄ እግዚአብሔር የኔ ነው በሉ ባካችሁ። ይሄ እግዚአብሔር የኔ ነው በሉ። ከአፈር አንስቶ የሚያከብር እግዚአብሔር የኔ ነው። ሁሉ ሰው ይያዝ። እናንተ ምዝል ያዙ። ሌላኛውን ነጥቦችን ትቻቸዋል። ሁራባሳ